ሰላም በመላ ሀገሪቱና ብሎም በመላ ዓለም ጸንቶና ረግቶ እንዲኖር የሰው ልጆች ቀናነት፣ አርቆ አሳቢነት እንዲሁም አስተውሎት በሰፊው መኖርን ይጠይቃል። የሰው ልጆች በተለይም ለራሳቸው ፍላጎት፣ ጥቅም፣ ዓላማና ግብ ስኬት ሲሉ በተለያዩ ምክንያት ለግጭት በመዳረግ ሰላማቸው ሊናጋ ይችላል። ይህንን ለማርገብ ደግሞ በየደረጃው የሚኖሩ የተለያዩ ማህበረሰብ ክፍሎች ወደ ግጭት ከማምራታቸው በፊት መንግስት በፈጠራቸው አደረጃጀቶችም ሆነ ማህበረሰቡ በህይወት ውጣ ውረድ ውስጥ ሆኖ ሰላሙን ለማቆየትና አብሮነቱን ለማጽናት ሲል የፈጠራቸው የችግር መፍትሄ የሆኑ ባህላዊና ሃይማኖታዊ እሴቶችን ተጠቅሞ እስካሁን ድረስ ዜጎች አብሮነታቸውን እንዲያዘልቁ ዘርፈ ብዙ ተግባራት በህዝቡና በመንግስት ይተገበራሉ። በዚህም ዜጎች ባገኙት ሰላም ተጠቅመው ኑሯቸውን እንዲገፉ እያስቻለ ይገኛል። እኛም በቤኒሻንጉል ጉሙዝ ክልል ውስጥ የሚኖሩ ብሔር ብሔረሰቦችና ህዝቦች ተቻችለውና አንድነታቸውን አዳብረው እንዲኖሩ በክልሉ ሰላም ግንባታና ጸጥታ ቢሮ ሰላምን በህዝቦች መካከል ዘላቂነቱን ለማስቀጠል ከሚተገብራቸው ዘርፈ ብዙ ተግባራት መካከል አንዱ ዘርፍ በሆነው በግጭት ዘላቂ መፍትሄና ቅድመ ማስጠንቀቂያ ዳይሬክቶሬት ዳይሬክተር በሚተገብራቸው ስራዎች ዙሪያ የዘርፉ ባለሙያ ከሆኑት ከአቶ ደምስ ስለሺ ጋር ቆይታ በማድረግ ተከታዩን ፕሮግራም አዘጋጅተናል። ትከታተሉን ዘንዳ የአክብሮት ግብዣችን ነው። ሰላም ተመኘን። የክልሉን ህዝብ ሰላም አብሮነት ለማስቀጠል ስራዎች ይሰራሉ። አመሰግናለሁ። ስሜ ደምስ ስለሺ እባላለሁ። የቤኒሻንጉል ጉሙዝ ክልላዊ መንግስት ሰላም ግንባታና ጸጥታ ቢሮ የግጭት ዘላቂ መፍትሄ ከፍተኛ ባለሙያ ነኝ። ተቋሙ የተለያዩ የስራ ክፍሎችን አዋቅሮ ወደ ስራ የገባ መሆኑ ይታወቃል። ከነዚህ ቁልፍ የስራ ሂደቶች አንዱ የግጭት ቅድመ ማስጠንቀቂያና ዘላቂ መፍትሄ ዳይሬክቶሬት ነው ማለት ነው። ይህ ዳይሬክቶሬት የተለያዩ ተግባርና ኃላፊነቶችን አንግቦ በክልሉ ሰላም እንዲሰፍን፣ የህዝቦች አብሮነት እንዲጠናከር፣ የህዝብ ለህዝብ ትስስሩ የበለጠ ተጠናክሮ አንጻራዊ ሰላም እና ዘላቂ ሰላም እንዲፈጠር፣ በህዝቦች መካከል መተማመን እንዲፈጠር አተኩሮ የሚሰራ ዳይሬክቶሬት ነው። ተቋሙ ከሚያከናውናቸው ተግባራት መካከል በመጀመሪያው የቅድመ ማስጠንቀቂያ ስርዓቶችን መዘርጋት ነው። ይህም የቅድመ ማስጠንቀቂያ ስርዓትን መዘርጋት ስንል በክልሉ በሁሉም ወረዳዎች ባሉ የሰላም ግንባታና ጸጥታ ጽሕፈት ቤት መዋቅሮች ላይ የቅድመ ማስጠንቀቂያ ስርዓትን በመዘርጋት የግጭት አመላካች የሆኑ ሁኔታዎችን የመከታተል፣ የመተንበይ፣ ግጭት እንዳይከሰት ቀድሞ የመከላከልና ግጭቱ ተከስቶ ጉዳት፣ ጥፋት ከማስከሰቱ በፊት ባለበት እንዲቆም ከማድረግ አኳያ ትልቁን ድርሻ ይወጣል ማለት ነው። አመላካች ስንል በአንድ አካባቢ ላይ የተለያዩ ግጭቶች ሊፈጠሩ ወይም ደግሞ ሊከሰቱ አዝማሚያዎች ሊፈጠሩ ይችላሉ። እነዛ አዝማሚያዎች ከምን አኳያ ነው ሊነሱ የቻሉት? አዝማሚያዎች ለግጭት መንስኤ ሊሆኑበት የቻለው ግጭቱ ሊፈጠር የሚችልበት አውዱ ምንድን የሚለውን ሁኔታ ያጠናል ማለት ነው። አዝማሚያው ምንድን ነው? እዛ አካባቢ ላይ የምን ፍላጎት ነው? ያንን ወደ ግጭት ሳይገባ ቀድሞ አመላካቹን ለይቶ እዛው ባለው ተቋም፣ እዛው ባለው አመራር፣ እዛው ባለው ማህበረሰብ ግጭቱን የመፍታት ግጭቱ እንዳይባባስ የማድረግ ሂደትን ይስባል። በግለሰቦች ከማህበረሰብ መካከል ግጭቶች ለመፈጠር በርካታ ምክንያቶች ቢኖሩም ዋናው ግን የሰው ልጆች ፍላጎትና አመለካከት መለያየት መሆኑን ነው አቶ ደምስ በጉዳዩ ላይ የሰጡ ማብራሪያ የሚያመላክተው። ግጭት እንግዲህ ስንል የግጭት ምክንያቶች ብዙ ናቸው። ግጭት እንዲፈጠር ምክንያት ሊሆኑ የሚችሉ በርካታ ነገሮች አሉ። ምክንያቱም ግጭት በሰዎች መካከል የሚኖር የባህሪ፣ የግብ፣ የዓላማ፣ የፍላጎት፣ የእምነት፣ የእሴት፣ የአመለካከት፣ የአስተሳሰብና ሌሎችም ልዩነቶች ሲኖሩ ግጭት ሊፈጠር ይችላል ማለት ነው። ስነ ልቦና ባለሙያዎች እንደሚገልጹት የግጭት ዋነኛ መንስኤው የሰው ልጆች ፍላጎት መለያየት፣ በየትኛውም ማህበረሰብ ውስጥ፣ በየትኛውም ግለሰብ ውስጥ፣ በየትኛውም ቤተሰብ ውስጥ የተለያዩ ፍላጎቶች፣ የተለያዩ አመለካከቶች፣ የተለያዩ ባህሪዎች፣ የግብ ልዩነቶች ሊፈጠሩ ይችላሉ። በዚህ መካከል ግጭቶች ሊፈጠሩ ወይም ሊነሱ ይችላሉ፣ ሊቀሰቀሱ ይችላሉ። እነዚህን ግጭቶች ወደ ከፋ ጉዳት
ወደ ሁከት፣ ወደ ብጥብጥ፣ ወደ ንብረት መውደም፣ ወደ ሰው ህይወት መጥፋት ሳይሄድ ባለበት ቦታ ማምከን፣ ባለበት ቦታ ማስተካከል ያስፈልጋል ማለት። ግጭቶች ይነሳሉ፣ ይፈጠራሉ። ግጭቶች ከተከሰቱ በኋላ ደግሞ እንዴት በዘላቂነት መፍታት ይቻላል? የህዝቡንና የማህበረሰቡን አብሮነት እንዴት አጠናክሮ ማስኬድ ይቻላል? መልካም ጉርብትናው፣ ቤተሰባዊ ትስስሩ እንዴት ነው አጠናክሮ ማስኬድ የሚቻለው? ስለዚህ አንዱ ዋነኛው የግጭት መነሻ ጉዳዮችን መለየት ነው ማለት ነው። ግጭቶች ተነስተው ባሉበት ቦታ እንዲቆሙ የምታደርጉት ጥናት፣ አሰሳ፣ ተሳታፊ እነማን ናቸው? እነዚያ ማህበረሰብ ኃላፊነታቸውን በምን መልኩ ነው ተለይተው የሚወጡት? እንግዲህ አንደኛ የግጭት ምክንያቶችን መለየት ያስፈልጋል። የት ወረዳ አለ? የት አካባቢ ላይ? ማን ላይ? እንግዲህ ግጭቶች እንዳልኩት የባህሪ፣ የዓላማ፣ የግብ መለያየት ነው። የሰው ልጆች ሁሉ የተለያየ አመለካከት ሊኖራቸው ይችላል። በአንድ ቤት ውስጥ እንኳ ብንሄድ ባልና ሚስት የተለያየ ፍላጎት፣ ልጅና አባት፣ ጎረቤትና ጎረቤት፣ አካባቢና አካባቢ፣ ጎጥና ጎጥ፣ ቀበሌና ቀበሌ የተለያዩ ፍላጎቶች ሊኖራቸው ይችላል። የተለያዩ ባህሪዎች ሊኖሩ ይችላል። ግጭቶች ተፈጥሯዊ። በዚህን ሰዓት ግጭቶች ሊነሱ ይችላሉ። በቤተሰብ ደረጃ ሊፈጠር፣ ግለሰብ ከግለሰብ። ምክንያቱም ሁልጊዜ ግጭትን ማስቀረት አንችል፣ ተፈጥሯዊ። ስለዚህ ምክንያቱም መለየት ያስፈልጋል። ለምሳሌ አንድ ቀበሌ ላይ ብነት የሆነ ግለሰብና የሆነ ግለሰብ በእርሻ መሬት ሊሆን ይችላል፣ በድንበር ሊሆን ይችላል፣ በተለያየ ምክንያት ግጭት ውስጥ ሊገቡ ይችላሉ። የግጭቱ ምክንያት ምንድን? አንደኛ የጥቅም ግጭት ነው ወይ? የመዋቅር ግጭት ነው ወይ? የግንኙነት ግጭት ነው ወይ? የመረጃ ግጭት ነው ወይ? የእሴት ግጭት ነው? ልናየው ይገባል። መጀመሪያ የግጭቱ ምክንያት ምንድን ነው? ምልክቶቹ፣ ምክንያቶቹ ምን ናቸው? የጥቅም ስንል ብዙ የሚያገናኙ በማህበራዊ፣ በኢኮኖሚ፣ በፖለቲካ የሚያስተሳስሩ ግለሰብ ማህበረሰብ ከማህበረሰብ፣ ዜጋ ከዜጋ የሚያስተሳስሩ ነገሮች ብዙ ነገሮች አሉና ምንድን ነው በጥቅም ጉዳይ ላይ ሊያጋጭ በአንድ አካባቢ ላይ ለግጭት ምክንያት ሊሆን የሚችለው ከአካባቢው ላይ ምንድን ነው? ምን አይነት የጥቅም ግጭት ነው የሚለው መለየት ያስፈልጋል። የመረጃ ግጭት ነው። የተሳሳተ መረጃዎች ሲሰራ እውነት ያሉ በተለያየ መንገድ በግለሰብ ደረጃ፣ በሚዲያ ደረጃ፣ በሐሰት መረጃ ከሚያሰራጩ አካላት ጋር በተለያየ የሚሰራጩ መረጃዎች ዙሪያ ሊሆን ይችላል። በእሴት ግጭት ሊሆን ይችላል እና ምንድን ነው ሊያጋጭ ቻለው የሚለውን በደንብ መጀመሪያ መረጃዎችን መሰብሰብ ከየት ከአካባቢው ማህበረሰብ፣ ከአካባቢው አስተዳደር አካላት፣ ከቀበሌ ሊሆን ይችላል፣ ከወረዳ ሊሆን ይችላል፣ ከጎጥ ሊሆን ይችላል፣ ካሉ የማህበረሰብ ክፍሎች ጋር ግጭቶችን በደንብ መተንተንና ምክንያቶችን ለየት ያስፈልጋል። የግጭት መነሻና አፋፋሚ ምክንያቶችን በመለየት እንደ ክልል ለይቶ ከመስራት ባለፈ ግጭቶቹ በአጭር ጊዜ እንዲረግቡም ለተለያዩ ማህበረሰብ ክፍሎች ሰፊ የግንዛቤ ማስፋት ስራ እንደሚሰራም አቶ ደምስ ይናገራሉ። ምክንያቱም በየአካባቢውና በየደረጃው በየጎጡ ብንሄድ ግጭቶች ሁሉ ጊዜ ሊነሱ ይችላል፣ በየደረጃው በግለሰብ ደረጃ። ነገር ግን እነዛ ነገሮች ምክንያታቸው እንዴትስ ነው መፍታት የምንችል? የግጭት አፋፋሚዎችስ እነማን ናቸው? ምክንያቶችን ካወቅን በኋላ እንዳይፋፋም ነው እኛ እንዳይባባስ ነው የምንጠር። ታች ያለው መዋቅራችን የወረዳ ሰላም ግንባታ ጸጥታ ጽሕፈት ቤቶች ከቀበሌ መስተዳድር ጋር በመነጋገር የጥቅም ግጭት ከሆነ ባለበት ቦታ ፍትሐዊ በሆነ አካሄድ፣ ህጋዊ በሆነ አካሄድ እንዲስተካከል፣ እርምት እንዲያደርጉ፣ እንዲያሸማግሉ፣ በሰላም ችግሩ እንዲፈቱ ማድረግ ዋነኛ ተግባርና ኃላፊነታቸው ነው። ይሄ እንዲሰሩ ግፊት እናደርጋለን። ለምሳሌ የግንዛቤ እጥረት ሊኖር ይችላል። ይሄ አንዱ የግጭት ማፋፋሚያ ዘዴ ነው። ምክንያቱም ግለሰቦች በጥቅም ጉዳይ ላይ የሚጋጩ ከሆነ እንዴት አብረው መጠቀም እንዳለባቸው፣ እንዴት ችግሮችን ፈተው በጋራ ማደግ እንዳለባቸው የማያውቁ ከሆነ ወደ ግጭት ይገባሉ። ይሄ አንዱ የግንዛቤ እጥረት ነው። ስለዚህ ማህበረሰቡ የግጭት አፋፋሚ ጉዳዮች ላይ፣ የግጭት ምክንያቶች ላይ፣ ግጭት ሊያስነሱ የሚችሉ አንኳር ጉዳዮች ላይ በደንብ ለማህበረሰቡ ግንዛቤ በየደረጃው መስጠት ያስፈልጋል። ለወጣቶች፣ ለሴቶች፣ ለሃይማኖት አባቶች፣ ለሀገር ሽማግሌዎች፣ አጠቃላይ ለማህበረሰቡ በየደረጃው ላሉ ባለድርሻ አካላት ግንዛቤ ትምህርት መስጠት ያስፈልጋል። ይሄ የግጭት መነሻ ምክንያት ነው። ስለዚህ ግጭት በዛ አግባብ ከተነሳ ቶሎ ብላችሁ በዚህ ልክ መፍታት ያስፈልጋል የሚለው አለ። ቸልተኝነትና ይቅርታ አለማለትም የግጭት አፋፋሚ ምክንያት ናቸው የሚሉት ባለሙያው፣ በዚህ ረገድም በየደረጃው ያሉ ማህበረሰብና የመንግስት አካላት ባለቤት እንዲሆኑም ቢሮ በትኩረት እየሰራበት እንደሚገኝም ይገልጻሉ። ሌላው ቸልተኝነት አንዱ የግጭት ማፋፋሚያ እንግዲህ ለምሳሌ የመረጃ ግጭት ብለናል። አንዱ ምክንያት ነው ብለናል። የተሳሳተ መረጃ ሲሰራጭ ግጭቶች በየደረጃው ሊፈጠሩ ይችላል።
ቀበሌ ያለ መዋቅር አካላት ቸል ብሎ በቀበሌው አካባቢ የሚነሳ ለግጭት ምክንያት የሚሆን መረጃ ካለ ይሄ ግጭት ሊፈጠር ይችላልና ቶሎ በአግባቡ ምላሽ ስጡ ተብሎ ቸል የሚል ከሆነ ወረዳ አካባቢ ያለ የመዋቅር አካል፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ በየደረጃው ያሉ ማህበረሰብ ተሰሚነት ያላቸው ማህበረሰብ ክፍሎች ግጭቱ እንዳይባባስ መስራት ነው ያለባቸው። ምክንያቱም ቸልተኝነት ከተፈጠረ ወደ ግጭት ይሄድና ወደ ሁከት፣ ወደ ብጥብጥ፣ ወደ ንብረት መውደም፣ ወደ አካል ጉድለትና ወደ ሕይወት መጥፋት ይሄዳል ማለት። ስለዚህ ቸልተኝነት አንዱ የግጭት ማፋፋሚያ ዘዴ ነው ማለት ነው። ስለዚህ ቸልተኝነትን በጋራ በደንብ ማየት ያስፈልጋል። ሌላው ይቅርታ አለማለት ወይም ደግሞ ይቅርታ አለመጠየቅ። ግጭቶች በሚፈጠሩበት ሰዓት ለምሳሌ የግንኙነት ግጭት ብለናል። በአንድ ግለሰብና በአንድ ግለሰብ መካከል የተነሳ ግጭት በድንበር ሊሆን ይችላል፣ በተለያዩ ጥቅማጥቅሞች ሊሆን ይችላል፣ በአካባቢ ወይም ደግሞ በጎሳ ሊሆን ይችላል። የግንኙነት ከሻከረ በኋላ ግጭቱ እንዳይነሳ ወይም ደግሞ ከተነሳም በሚስማሙበት ወቅት ከልብ ይቅርታ መጠያየቅ፣ በደንብ ልብ ለልብ መገናኘት ያስፈልጋል። ካልሆነስ ለይስሙላ ብቻ ለይሁንታ ብቻ የሚያደርጉት ግንኙነት ከሆነ ነገሩ በውስጣቸው እየሻከረ ሄድና ወደ ግጭት አዝማሚያ የሚሄዱበት ሂደት ይፈጠራል ማለት ነው። ይቅርታ ማለት ያለባቸው እነማን ናቸው? በምን መልኩ ነው ይቅርታ ውስጥ ማቅረብ ያለባቸው? እንግዲህ በግጭት እንደኛ አሰራር ወይም የኛ ዳይሬክቶሬት ከሚሰራባቸው ስራዎች አንዱ ዋነኛው ዘላቂ መፍትሄ ላይ ዘላቂ መፍትሄ ምንድን ነው ለማለት አንደኛ ግጭቶች ሊፈጠሩ ይችላል። በግለሰብም ደረጃ ሊሆን ይችላል፣ በቤተሰብም ደረጃ ሊሆን ይችላል፣ በአካባቢ ደረጃ ሊሆን ይችላል፣ ሌሎች አካላትም ፍላጎት ሊሆን ይችላል። ግጭቶች ይፈጠራል። ይህ ግጭት ሲፈጠር እንግዲህ ክልላችን የበርካታ ብሔር ብሔረሰቦች መገኛ ነው። የተለያዩ ብሔር ብሔረሰቦች የራሳቸው እምነት፣ የራሳቸው ባህል፣ የራሳቸው ቋንቋ፣ የራሳቸው አኗኗር ዘዴ በጣም ሌሎችን ማስተማር የሚቻልበት ብዙ እምቅ የሆነ ሀብት ያላቸው ማህበረሰቦች በስፋት እያየን ነው ማለት ነው። እና ከነዚህ መካከል እያንዳንዱ ማህበረሰብ የራሱ ሴት፣ የራሱ ዘይቤ፣ የራሱ የግጭት መፍቻ መንገድ ብቻ። አንደኛው ሃይማኖታዊ የግጭት አፈታት ዘዴዎች አሉ። ለምሳሌ በጸሎት በዱዓ ግጭቶችን የመፍታት ሂደት ይታያል ማለት ነው። ስለዚህ የሃይማኖት አባቶች ድርሻ ግጭትን ለመፍታት ትልቁና ዋነኛውን ቦታ ይይዛል ማለት ነው። ሌላው የሽምግልና ስራ። ሽምግልና በየደረጃ ያለ የማህበረሰብ ክፍላችን ሁሉም ብሔር ብሔረሰብ እንደየባህሉ፣ እንደየአኗኗር ዘዴው፣ እንደየ ማህበረሰብ ትውፊቱ የራሱ የሆነ የግጭት መፍቻ መንገድ አለ። ሁሉም እምቅ የሆነ በጣም ለሌሎች አርአያ ሊሆን የሚገባ እስካሁን በክልል ደረጃ በርካታ ስራዎች ስንሰራበት የቆየ ነው። አንዱን ከአንዱ የማሸማገል ሂደት እንደየጎሳው እንደየብሔረሰቡ አለና አንዱ ሽምግልና ትልቁ የግጭት መፍቻ መንገዳችን ነው። ሽምግልና በሚደረግበት ሰዓት እያንዳንዱ ተሸማጋይ ወገን ወይም ደግሞ አለመግባባት የተፈጠረባቸው አካላት እንዲግባቡ ከልባቸው ይቅርታ የማድረግ ሁኔታ ይህ ትልቁን ድርሻ ይወስዳል። ምክንያቱም እስካሁን በሰራናቸው ስራዎች በሚደረጉ ጥረቶች ከልብ ነው። በቤኒሻንጉል ብሔረሰብ ዘንድ ብትወስደው፣ በሽናሻ ብሔረሰብ ዘንድ ብትወስደው፣ እንደዚሁም ደግሞ በጉሙዝ ማህበረሰብ ዘንድ ብትወስደው የራሳቸው የግጭት መፍቻ መንገዶች አሉ እና ግጭቶችን ለመፍታት ሲሄዱ የሀገር ሽማግሌዎች የተመረጡ ተሰሚነት ያላቸው አካላት ግጭቶችን ሲፈቱ በባህልና በወጉ መሰረት ስርዓቱን ጠብቆ ስለሚካሄድ አንደኛ አለመግባባት የፈጠሩ አካላት ባህሉን ስለሚያከብሩ የበደለም ክሶ የተበደለም ይቅርታ ጠይቆ በፍቅርና በአብሮነት ሰላማቸውን ጠብቀው አንድነታቸውን ጠናክረው ይሄዱ ያሉበት ሂደት አለ። ስለዚህ ይቅርታ የምንለው ከልብ ነው። ምክንያቱም የእያንዳንዱ ማህበረሰብ ባህሉ ይዘናል፣ ወጉ ይዘናል፣ ልማዱ ይዘናል፣ እሴቱ ይዘናል። ስለዚህ ባህሉን ጠብቆ መሄድና በደንብ ከልብ ይቅር ማለት አንዱ የሽምግልና ሂደታችን ነውና እነዚህ የሀገር ሽማግሌ የሃይማኖት አባቶች ዘላቂ ሰላምን፣ አብሮነትን ማዝለቅ እንዲችሉ ባህሉን፣ ሃይማኖታዊ ስርዓት እንዲተገብሩ በእናንተ በኩል ምን አይነት እገዛ የምታደርጉላቸው? ይህ ባህል ተጠናክሮ እንዲሄድና ዋነኛው የግጭት ማፍቻ መንገዳችን ብለን የምንወስደው እኛ ባህላዊ የግጭት አፈታት ስርዓትን ማጠናከር። ባህላዊ የግጭት አፈታት ስርዓትን ስናጠናክር የትኛውም አለመግባባት፣ የትኛውም ቁርሾ በግለሰብ ደረጃ፣ በቤተሰብ ደረጃ፣ በማህበረሰብ ደረጃ ቢፈጠር ሰው ባህሉን ወጉን ያከብራል፣ ልማዱን ያከብራል። በዛ ልክ የትኛውንም ያክል ግጭት ቢፈጠር ወደ ሰላም የመመለስ ሂደት ይፈጠራል። ነገር ግን እኛ ዋነኛው የተቋማችን ቁልፍ ተግባር ግጭት እንዳይከሰት መስራት፣ ግጭትን መከላከል፣ ግጭት እንዳይከሰት
ቾችን መቅረጽ፣ ቅድመ ሁኔታዎችን ማየት፣ እነዚህ ላይ እንሰራለን። ግን ሀፕን ያደረጉ ግጭቶች በቤተሰብ ደረጃ ሊሆን ይችላል፣ በማህበረሰብ ደረጃ ሊሆን ይችላል። ሲፈጠሩ ለምሳሌ እንውሰድና በአንድ ብሔረሰብ ዘንድ ግለሰብና ግለሰብ ቢጋጩ የብሔረሰቡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች የተሳተፉበት በሰላም ችግሩ እንዲፈታ ትልቁን ድርሻ ይወጣል። ለምሳሌ በቤኒሻንጉለኛ ብንወስድ አልማቡሪ የሚባል ባህላዊ የግጭት መፍቻ መንገድ አለ። ስለዚህ የተጋጩ ወገኖችን በባህሉ መሰረት፣ በወጉ መሰረት፣ በልማዱ መሰረት ችግሩን በቀለለ መንገድ እንዲፈታ ያደርጋል። ማህበረሰቡ ለዚህ በጣም ይገዛል። እኛ ይሄንን እንዲዳብር በየደረጃ ያሉ አለመግባባቶችን እስከታች ድረስ ወርዶ በባህላዊ መንገድ ችግሮችን እንዲፈታ ማድረግ የማጠናከር ስራ እንሰራለን። ይህ ምንድነው? ለማህበረሰቡ የሀገር ሽማግሌዎች፣ የሃይማኖት አባቶች ስለዚህ እንዲያውቁ በየጊዜው በየደረጃው የአቅም ግንባታ ስልጠናዎችን እንዲያገኙ በሰፊው እየሰራንበት ያለና አጋር ድርጅቶች ከሲቪል ሶሳይቲዎችም ጋር በመሆን የአምስቱ ነባር ብሔረሰቦች ባህላዊ ግጭት አፈታት ስርዓትን ምንድን ነው የሚለው በየደረጃው ለሚገኙ የመንግስት አመራሮች፣ ባለሙያዎች፣ ለሀገር ሽማግሌዎች፣ ለሃይማኖት አባቶች፣ ለወጣቶች በየደረጃው ያሉ የማህበረሰብ ክፍሎች የአቅም ግንባታ ስልጠና በየጊዜው እየሰጠ በየደረጃው ግንዛቤ እየሰጠን ስልጠናዎችን እየሰጠን እንገኛለን። ይህ ማለት በቂ ነው ማለት አይደለም። ሰው ባህሉን፣ እሴቱን፣ ወጉን ግጭትን እንዴት መፍታት እንደምንችል፣ እንዴት ማስተዳደር እንደምንችል፣ እንዴት ወደ በጎ መቀየር እንደምንችል በደንብ የሚያስተምሩ ነገሮችን ወደታች ማድረስ ይቀራል። ነገር ግን ባገኘነው አጋጣሚ ከተለያዩ ድርጅቶች ጋር ሆነ ግንዛቤዎችን እየፈጠርን ያለበት ሂደት ነው ያለ። ግጭት የሰው ልጅ ፍላጎት ወደ ተለያዩ ምክንያት ሊፈጠር የሚችል እንደመሆኑ መጠን በቀላሉ እንዲቀረፍ ደግሞ ከተቋማት ጋር የሚሰሩ ስለሚሆንስ የክልሉ ሰላም ግንባታና ጸጥታ ቢሮ ዘርፈ ብዙ ስራዎችን ይሰራል። ዋነኛ ዓላማው ግጭትን መከላከል፣ እንዳይከሰት መስራት፣ ከተከሰተም ደግሞ በአስቸኳይ ሳይባባስ ግጭቱን የመከላከልና ወደ በጎ የመቀየር ስራ ትልቁን ስራ ይወስዳል። ምክንያቱም ሰላምን ከማጽናት አኳያ፣ ሰላምን ከመገንባት አኳያ ምክንያቱም ሰላም ከሌለ ልማት የለም፣ መልካም አስተዳደር የለም፣ ፍትህ የለም፣ ብዙ ነገሮች ይሸረሸራሉ ማለት ነው። ስለዚህ ሰላምን ከማጽናት አኳያ ዋነኛ ቁልፍ ስራው ግጭቱን መከላከል፣ እንዳይከሰት፣ እንዳይባባስ፣ ከተከሰተም ደግሞ እንዳይባባስ። ምክንያቱም ግጭት በባህሪ ተፈጥሯዊ ነው ብለናል። ከአንድ ቦታ ላይ ከተከሰተ ወደ አንድ ቦታ መዛመት የለም፣ ባለበት ቦታ ላይ መቆማል፣ ባለበት ቦታ ላይ መፍትሄ ማግኘት አለን። እዛ ላይ አትኩረን ለምን ሰላምን ለመገንባት የሌላውን ሰላም ለመጠበቅ ይህን ስናደርግ ደግሞ ብቻችን ናል። ለምሳሌ አጋር አካላቶች ይኖራል። በሲቪል ሶሳይቲዎች በተለይ ትልቁን ድርሻ ይወስዳል። እነሱ ጋር ተባብረን የአቅም ግንባታ ስልጠናዎችን እየሰጠን ያለንበት ሂደት አለ። ሌሎችም በየደረጃ ያሉ የመንግስት መዋቅሮች ጋር በትኩረት እንሰራለን። ከፍትህ ጋር፣ ፖሊስ ጋር፣ ከሚሊሻ ጋር። ይህ ምንድነው? ለክልሉ ሰላም፣ ለክልሉ አንድነት እና ለክልሉ ማህበረሰቦች አብሮነት ሲባል በጋራ የምንሰራበት ሂደት አለ። ከመንግስት ተቋማት ጋርም በሰፊው እንሰራለን። ለማህበረሰቡ ግንዛቤዎችን እንፈጥራለን። ባለድርሻ አካላት ገብተው የሃይማኖት አባቶች፣ የሀገር ሽማግሌዎች እስከታች ድረስ ወርደው በሰላም ዙሪያ ላይ እንዲሰሩ። ግጭት አስከፊ ነው። ግጭት ሰውን ይጎዳል፣ ማህበረሰቡን ይጎዳል፣ ሀገርን ይጎዳል፣ አካባቢን ይጎዳል። ምክንያቱም ሰው በደንብ መረዳት አለ፣ ማህበረሰቡ በደንብ ግንዛቤ መያዝ አለ። ምክንያቱም አንድ ጎጥ ላይ የሚነሳ ግጭት ጎጡን ብቻ አይደለም፣ አካባቢ ነው። ማህበረሰብ ሲጎዳ ሁሉም አካባቢ ይጎዳል ማለት። ስለዚህ መፈናቀል ይመጣል። ሰው ከአንድ ቦታ ሲፈናቀል አንድ ቦታ ሲሄድ የሚጎዳው የተፈናቀለው ሰው ብቻ አይደለም፣ ያስጠለለው ማህበረሰብ ላይም አካባቢ ላይ ብዙ ተጽዕኖዎች እንትን ይላሉ ማለት ነው። ስለዚህ የተቋሙ ስራ የሰላም ስራ ነው፣ ግጭትን የመከላከል ስራ ነው፣ ግጭትን ወደ በጎ የመቀየር ወይም ደግሞ በዘላቂነት የመፍታት ስራ ነው። ስለዚህ ይህ የግጭትን የመከላከል ሂደት የክልል ሰላም ግንባታ ብቻ ሳይሆን የአጠቃላይ የማህበረሰባችን በየደረጃ ያለ ባለድርሻ አካላት ስራ ነው ብለን በደንብ ግንዛቤ የፈጠርና ሁሉም የኔ ነው ብሎ ሰላሙን እየጠበቀ አብሮነቱን አጠናክሮ በሰላም ልማቱን እያለማ ያለበት ሂደት ነው ማለት ነው። ስለዚህ በቂ ግንዛቤ ከአጋር አካላት ጋር እየፈጠሩ እንገኛለን ማለት ነው። አጠቃላይ ባለድርሻ አካላት የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ደግሞ ተቋማት ኃላፊነታቸውን እንዲወጡ ታስተላልፉት መልእክት? በዚህ አጋጣሚ ለማስተላለፍ የምፈልገው ግጭት ጎጂ በእያንዳንዱ ማህበረሰብ ውስጥ ሊከሰት ወይም ደግሞ የማያስፈልግ እንዳልነው ግጭት ተፈጥሯዊ ነው፣ ይከሰታልና ግን ቢቻል እንደው ማህበረሰባችን ከግጭት ተጠቆ ለልማት ለሰላም እንዲሰራ በደንብ አትኩሮ ለግጭት ምክንያት የሚሆኑ ነገሮችን በደንብ እየተከታተለ ራሱ እንዲያከሽፍ ምኞቴ ነው እና ለሚመለከታቸው ባለድርሻ አካላት ማስተላለፍ ነው። አንደኛ ሰላም
ዋጋ አለ። ሰላም ዋጋ ቀላል አይደለም። ሰላምን አጽንቶ ሰላምን ጠብቆ ለመሄድ ሰዎች ነንና ከሁላችንም ይጠበቃል። አይደለም የሰው ልጅ በምድር ላይ ያሉ ህይወት ያላቸው ህይወት የሌላቸውን ፍጡራን በሙሉ ሰላምን ይሻል። ስለዚህ ሰላምን ለማጽናትና ለማስቀጠል የእያንዳንዱ ባለድርሻ አካላት ሚና ከፍተኛ። ምክንያቱም ሰላም ከሌለ ሁሉም ነገር ወጥቶ መግባት የለም፣ መነገድ የለም፣ ስራ መስራት የለም። ሰላም ለሰው ልጆች ሁሉ መሰረታዊ የሆነ ሂደት ነውና የሃይማኖት አባቶች በእምነት ተቋማት ስለ ሰላም በደንብ ያስተምሩ። ሁሉም ሃይማኖት ተቋማት ስለ እምነት ስለ ሰላም በደንብ ያስተምራሉና ይሄ ተጠናክሮ መቀጠል አለበት። በሀገር ሽማግሌዎች በኩልም ግጭቶች እንግዲህ በቤተሰብ ደረጃም ሊከሰቱ ይችላል። ማህበረሰብ ከማህበረሰብ ሊከሰቱ ይችላል። ችግሮችን በመለየት ሀገሩን ወክለው ስለ ሰላም፣ ስለ አንድነት፣ ስለ አብሮነት የሚሰብኩ ታላቅ ተቋም ናቸው። ስለዚህ እነዚህ የሀገር ሽማግሌዎች በየደረጃው ስለ ሰላም በደንብ ለማህበረሰቡ ሊያስተምሩ ሊገስጹ አለመግባባቶችን በሰላማዊ መንገድ መፍታት ይጠበቅባቸዋል። እየሰሩ ያለው ስራ ይበል የሚያሰኝ ነው፣ ደስ የሚል ነው። ይህን ስራቸውን አጠናክረው በማህበረሰቡ መካከል አብሮነት፣ መተማመን፣ ፍቅር፣ ሰላም እንዲሰፍን እንዲሰሩ ይገባል። ሴቶች በክልላችን ያላቸው አስተዋጽኦ እንግዲህ በተለያየ ሚዲያም ላይ ሲነገር ነው። ከምንም በላይ ሰላም ይበል፣ ልጆቻቸው ተው፣ ለሰላም ቁሙ እያሉ በርካታ ስራዎችን ሲሰሩ የነበሩበት። ስለዚህ ሁሉም አካባቢ ያሉ እናቶች የእናትነታዊ ምክራቸው ለልጆቻቸው ከአካባቢ ማህበር ለሰላም ትኩረትነት፣ ፍቅርነት እያሉ በደንብ ሊያስተምሩ ይገባል። ይህን ስራ በመስራት በአካባቢያቸው ሰላም፣ ፍቅር፣ አንድነት እንዲሰና ከግጭት ነፃ የሆነ ማህበረሰብ እንዲፈጠር በሰላም ማህበረሰቡ ልማቱ እንዲያለማ አብሮነቱ እንዲያጠናክር በጋራ ትብብር እንዲያድግ የእናቶች ሚና ከፍተኛ ነውና እናቶች ይህንን ስራ አጠናክረው በመቀጠል በሁሉም አካባቢ ላይ ሰላም እንዲሰፍና ተጣለባቸው እናታዊ ግዴታ እንዲወጡ ይተመረዳሉ። ወጣቶችም እንግዲህ ለሁሉም ነገር ወጣት ግንባር ቀደም ለልማት ግጭቶች ሲከሰቱ ፊት ለፊት የምታገኛቸው ወጣቶች፣ ልማት ሲባል ፊት ለፊት የምታገኛቸው። ስለዚህ ወጣቶች ግንባር ቀደም ከመሆናቸው አንጻር በሁሉም አካባቢ በተለያየ የስራ መስክ ተሰማርተው የሚገኙ ወጣት በሙሉ ለሰላም ትኩረት ሊሰጥ ይገባል። እኛም ፕሮግራማችን ስንቋጭ የሰው ልጆች ለፍላጎታቸውና ለጥቅማቸው ሲሉ በሚከሰቱ ግጭቶች በእጃቸው ያለው ሰላም ከእጃቸው እንዳይወጣ በፍላጎት፣ በሀሳብ፣ በጥቅም አለመጣጣም በሰው ልጆች ላይ አካላዊ፣ ሞራላዊ፣ ስነልቦናዊ እንዲሁም የሞት ጉዳት እንዲሁም መፈናቀል መንስኤ እንዳይሆኑ አለመግባባቶችና ግጭቶች ሲከሰቱ በሰከነ አእምሮና ስነ ልቦና ቆም ብለው በማሰብ ለዘላቂ ሰላምና አብሮነታቸው መጠናከር ጊዜ ሰጥተውና ወስደው ችግሮቻቸው ላይ በመምከር በቆዩ ባህላዊና አባታዊ እንዲሁም ሃይማኖታዊ እሴቶቻቸውን በመጠቀም የሰላም ባለቤትነታቸውን እንዲያረጋግጡና ካለሙት ዓላማ በመድረስ ለሌሎች ጎረቤት ክልሎችና ሀገራት ተምሳሌት የሚሆኑ ተግባራትን እንዲተገብሩ በመምከርና በማውሳት ነው። ይህ ፕሮግራም የቤኒሻንጉል ጉሙዝ ሚዲያ ከቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ጋር በመተባበር የሚቀርብ ሳምንታዊ ፕሮግራም ነው። እስከ ፕሮግራሙ ፍጻሜ ለነበራችሁ አብሮነት ምስጋናችን የላቀ ነው። ሰላም ተመኘን። ሰላም ለሁሉም በሁሉም። የፕሮግራሙ አዘጋጅና አቅራቢ አቡበከር ሐሰን። ሰላም